ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬሞ የቅድስና የልዩ ሰርግ ነው። እንግዲህ መልካም ኮንግራ ብያለሁ። ኮንግራ የአብርሃምና ሳራ ይሆናቸዋለሁ ብያለሁ። እኔ በጣም ደስ ይላል። እውነት እነሱ በጣም ነው የምወደው። ጎበዝ ናቸው ደግሞ በጣም ጎበዝ ሴት ናት። በተለይ ልዩ በጣም ጀግና ሴት ናት። በጣም የሚያመራችሁ በጣም ፍቅራችሁ እግዚአብሔር ፍቅራችሁ ይበዛችኋል። ሁላችሁም እንደዛ ፍቅር ይበዛችኋል ብያለሁ። ለቅድስና ለልዩሞ ኮንግሬሽን ብያለሁ። ሁለተኛ ሰርጋችሁ ማለት ነው። እና በጣም ያማራል ቤሎ ዋው። እና እንደዛ ነው እንግዲህ መልካም ቆይታ ቤተሰቦቼ የልዩ ጋር ምንሰው ይሄውን እኔ ከናቴ ያየሁት ነው። እናቴ አሁንኛ ቁጭ ብለን እየበላን ያደረ ነገር ወይ የምሳ ነገር ካለራት እየበላን ከሆነ እሷ የተረፈውን ነው የምትበላው። ኢቭን የደረቀ እንጀራ ወዳለው ትለናለች። ወዳ እኮ አይደለም ግን ያኛውን ለመብላት ነውና ለኛ አዲሱን እንድንበላ። አባቴ ራሱ እንደዚህ በትሪ ተሰብስበን ስንበላ የምንጠግብ ስለማይመስለው ሁሌ ቀድሞ እንደተነሳ ነው ኢቭን ሳይጠግብ ማለት ነው። ብቻ ያያችሁ የምታርጉትና ተግባራዊ የምታረጉት ነገር አለ። አንዳንዴ ደግሞ ቤተሰቡ በጣም ናይስ ሆኖ የማልጅ ነው እስኪባል ድረስ በጣም ይወጣ ልጅም አለ። እና ብቻ እንደዛ ነው። ብቻ እኔ ትዳር መልካም ነው የሚለው ነገር መቼም አልቀይረውም። ትዳር በጣም መልካም ነው በእውነት። ከዛ ግን ምንድነው እግዚአብሔር ሲፈቅድ ነው። ከዛ ደግሞ እግዚአብሔር እስከመጨረሻው ሲያስማማ ነው። ከዛ ደግሞ ከምትወዱት ጋር ሲሆን ነው፣ ከሚረዳችሁ ጋር ሰው ሲሆን ነው። ትዳር መልካም ነው ተብሎ ዝም ብሎ ተነስቶም አይገባም። እኔ እየተናደድኩ አይደለም፣ ማውራት ከጀመርኩኝ በጣም ስለምፈጥን ነው እንጂ ተናድጄ አይደለም። እኔ ያልተናደድኩም እርጉዝ አይደለሁም። ትዳር የተቀደሰ ነው በእውነት። በጣም ቦኒታዬ በጣም አመሰግናለሁ። don't have to explain yourself። እሺ እናቴ፣ እሺ እናቴ። አሜን። ስለ ኑጉ ንገሪኝ እስቲ። ማዘር ናቸው የነገሩሻ? እኛ ቤት ለአዲስ አመት ዋዜማ ሁል ጊዜ ቡና ይፈላል፣ ኑግ ይደረጋል፣ ፋንዲሻ ይደረጋል፣ ማታ ቡና ይጠጣል። ከዛ እኔ ደግሞ በጣም ወደዋለሁ እንደዚህ አይነት ባህሎችን። ጠዋት ላይ ፌጦ ተፈትፍቶ ይበላል፣ ቤቱ ይረጫል። እንደሱ አይነት ነገሮች በጣም ደስ ይሉኛል። ለዛ አደርጋለሁ ማለት ነው። ያው እናቴ ስታደርግ ያየሁትን ነው። ማርቆስ ደብረ ማርቆስ ነው የተማርኩት። ቅዱስ እያለ ነው በጣም ዳንቺ መሆን ያለበት። በጣም አመሰግናለሁ የኔ እናት። ቤትዬ ቡጡዬ በጣም ነው ማመሰግንሽ እናቴ። ልዩ ፕሌስ ፕራንክ በእናንተ ያምርም። ቅዱሴን አታናጆ ባክሽ። እኔ ቅዱሴን አይደለም ፕራንክ ያደረኩት፣ ቪዲዮውን እስከ መጨረሻው ስላላያችሁት ነው። ቪዲዮውን እስከ መጨረሻው እዩት እንጂ እኔ እሱን መቼም አላናደውም። ትርጉሙ ፌጦ አመቱን የተቀደሰ እንዲያደርግልንና ሆዳችንንም ያጥባል ይባላል። በባዶ ሆድ ጠዋት ላይ ሲበላ ቅባት ነገርም ከመብላታችን በፊት እንደዛ ነው ማቀው። ሆድም ሲታመም ይበላል ፌጦ። ቡሬ ፋሚሊ ያለሽ? አዋለኝ። እርግጠኛ ነሽ? ምኑን ነው እናቴ? እኔ ሴት ስራ ስትሰራ ሲባል የበታችነት ስሜት ይሰማኝ ነበር። አሁን ግን እድሜ ላንቺ። በፍጹም የበታችነት ስሜት አይደለም። አሁን ለምሳሌ እኔ ቅዱስ ሳያግዘኝ ወይ ምናምን ቀርቶ አይደለም፣ ግን
በቃ ወዳለሁ። እናቴ ቤትም ስሰራ ስላደግኩኝ መስራት ወዳለሁ። ለቤቴ መስራት ደግሞ የምጓጓለት የነበረ ነገር ነው። ግን በጣም የሚያቅተኝ አይነት ነገር ከሆነ ደግሞ እንደ ግዴታ ማለት ለቤቴ ሺህ ጊዜ 10 ሰራተኛም ወደፊትም ቢሆን 10 ሰራተኛም ብቀጥር ቤቴን፣ ሞሰቤን፣ ጓዳዬን፣ ዱቄቴን ማየት ያለብኝ ራሴ ነኝ። ይሄ ከጉልበት ጋር ከመድከም ጋር የሚገናኝ ነገር አይደለም። እኔም ብዬ ማስበው እንደዛ ነው። እግዚአብሔር ያክብርልኝ። አሜን። በጣም እናመሰግናለን። እኔ ቡሬ ሳይሆን ደብረ ማርቆስ ሜን ካምፓስ ኮተም ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ነበር የተማርኩት። 2009 ነበር የገባሁት። 2013 ላይ ተመረኩትኝ። በጣም አመሰግናለሁ። አትስደቡኝ ደግሞ ዝም ብላችሁ። ካለ ስሜ ስም አትስጡኝ። እኔ በጣም መልካም ሚስት ነኝ ለባሌ። ስለ ኑጉ እርግጠኛ ነሽ? አዎ እናቴ። ምን ነው? አሁን በጣም እየተስተካከልኩ ነው። ግቢ እያለሁ በጣም ነበር እንደዛ ማወራው። አሁን ግን በቃ በጣም እየተስተካከልኩ ነው። 26 ዓመቴ ነው። 1989 ታህሳስ 30 ማክሰኞ ቀን የተወለድኩት። ጄሪዬ ፈጣሪ ልባም እንደሆንሽ አምኖ ችሮሻል እና ያበረታሽ እናቴ። አሜን የኔ እናት። በጣም አመሰግናለሁ። ድሮም ገምቼ ነበር እንደማትጨቃጨቅ። ኧረ በጭራሽ ጭራሽ በዛ ልክ። በስመ አብ ወልድ። አረ እኔ ባሌ ድምፁ የሚሰማ አይነት ሰውም አይደለም። እኔም ደግሞ እሱን በዚህ ልክ መናገር አልችልም በጭራሽ በጭራሽ። ቅዱስዬ አለ ሀበሻ ካፌ። ሀበሻ ካፌ? አዎ፣ እርጎ የምንጠጣበት ቦታ። ምን ወር ነው የተወለድሽው? ታህሳስ። ለገና ነው ልደቴ። ታህሳስ 30 ነው ልደቴ። 4ኛ ወር። አዎ እናቴ። ምን ላርግ በማርያም። ከተጋባን ነው። ቆመሽ አትቀሪም እናቴ። በእግዚአብሔር ሰዓት ሁሉ ነገር መልካም ነው። ትዳር ከእግዚአብሔር ሲሰጥ ማሳያዎቹ እውነት ነው። እውነት ከኛ በላይ ደግሞ ብዙ ሰዎች አሉ። እኛ በዙሪያችን እንኳን የምናውቃቸው በጣም 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 ምርጥ ባልና ሚስት። የእውነት እነዚህ ሰዎች በቃ ከእግዚአብሔር ውጪ ማንም ሊያጣምራቸው አይችልም የምትሉት አይነት ብዙ በጣም ብዙ መልካም ትዳር አለ። በጣም ብዙ፣ በእውነት በጣም ብዙ። የልባም ሴትነት ሚስጥሩ ምንድን ነው? እኔ እግዚአብሔር መልካም ነው። ያ በጣም እናቴ ንገሪልኝ። አረ ፕራንኩን ግን በእናታችሁ በትዳርሽ በጣም ደስተኛ በጣም በእውነት በጣም በእውነት በጣም እግዚአብሔር ይመስገን። በእውነት በጣም እኔ ዛሬ አንድ ነገር ልንገራችሁ። በእውነት ሁልጊዜ ነው የምለው ለሁሉም ሰው ላለው ለሚያቀኝ ሰው ለቅዱሴም ሁሌ ነው የምለው። ገና መኖር አልጀመርንም ብዬ አስባለሁ። ከማስበው ማለት እግዚአብሔር ነው ሁሉንም የሚያሳካ። ግን ከማስበው እኖራለሁ ብዬ ከማለመው ህይወት አንጻር ከ100%። ወይኔ ማውራት ስፈልግ ኔትወርኩ አልቆምብኝም። አባትዬ እሰይ መጣልኝ። እሺ ተቋርጦ ነበር መጥቻለሁ አሁንና መኖር ከምፈልገው ማለት ከማስባቸው ከብዙ ነገሮች ሁላችንም በህይወታችን ከምንመኛቸው ነገሮች ከ100%ቱ 5ቱን አልኖርኩም ብዬ አስባለሁ። ግን እንዲህም ሆኖ በጣም የእውነት በጣም በጣም ደስተኛ ነኝ እና ዛሬ እንኳን በሞት አይቆጨኝም እላለሁ ብዙ ጊዜ። በቃ አላደረኩም የምለው ነገር ከንስሐ ውጪ በቃ ምንም የለም ነው የምለው። በእውነት በጣም ደስተኛ ነኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ደስተኛ ነኝ። ከዛ ደግሞ ከሁሉም በላይ ደግሞ ምን ደስ ይለኛል? ከራሴ ደስታ አልፎ በጣም ደስተኛ ባል፣ ደስተኛ ሰው፣ ለአንድ ሰው ሙሉ የሆነ ደስተኛ ህይወቴን ስለሰጠው፣ በጣም ደስታ ያለበት ህይወት ስለሰጠሁት ደግሞ በጣም በዛ እደሰታለሁ።
ከዛ ውጪ ደግሞ በእኛ ዙሪያ በእኛ ህይወት በእኛ ትዳር በዙሪያችን ያሉ ቤተሰቦቻችን ጓደኞቻችን በእኛ መደሰት በእኛ ደስተኛ ስለሆኑ ደግሞ ከዛ ደግሞ በጣም እደሰታለሁ። በጣም እግዚአብሔር ይመስገን በእውነት በጣም እኔ ምን አድርጌ ነው የምለው። ሁልጊዜ ቃላት የሚያጥራችሁ ነገር የለም ስታመሰግኑ ስታመሰግኑ ከቃል በላይ ስለሚሆኑብኝ ብዙ ጊዜ ታውቀዋለህ ብዬ አልፈዋለሁ። በቃ ያው አንተ ታውቀዋለህ እላለሁ። ቅዱሴ ደስተኝነቱን ሁሌ ነው የምጠይቀው። እኔ ደስተኛ ነህ? ምን እናስተካክል? ምን ላድርግ? ደስተኛ ነው ወይ? ምን አይነት ሚስት ነኝ? ሁሌ እላለሁኝ። ይበቃል ወሬ ቀይሬ። እኔ ካስጀመራችሁኝ ስለ ትዳር ማውራት አላቆምም። እና ብቻ ደስተኞች ነን፣ እግዚአብሔር ይመስገን። በጣም አመሰግናለሁ። ስለሚጠጣ ባል የሆነ ነገር በይ። እኔ እንጃ እናቴ፣ ከባድ የሚሆን ይመስለኛል። ግን ያው ፍቅር ዋጋ ያስከፍላል። ለምንወደው ሰው ዋጋ መክፈል አለብን። እሱም ቢሆን ዋጋ መክፈል አለበት። አንቺ ነሽ የምትበልጪው ከመጠጥ። ጊዜ ሊፈልግ ይችላል፣ ግን ጊዜውን አንቺ እቤት ላይ በማሳለፍ ቀጠሮ በመቅጠር ከዛ ነገሮች እንዲርቅ በማድረግ ማስተካከል ነው የተሻለ የሚሆነው እንጂ በጣም ከባድ ነው። ሰላም ነቡዬ፣ ፕራንኩን እስከ መጨረሻው እዩት እባካችሁ። በቪዲዮ እየወቀሳችሁኝ ነው። ስለዚህ እስከ መጨረሻው እዩት። እሺ አለ ቅዱስ እንተኛ አይደል ነው? ገና ነው እንቅልፍ። እሺ አልተኛም። አሁን ገና ነው የገባ ነው ወደ ቤትና ሁለታችንም አለን። ምን ላሳያችሁ? በጣም አመሰግናለሁ። እሺ ኢንስታግራም ላይ ጻፊልኝ እናቴ። ጽዬ በጣም ነው የማመሰግንሽ። ተኙኛ ምን ተኛ። እሺ እዚህ ተቀምጠሽ ከምትቀናጪ ጸሎት አታረጊም? አንተስ ወይ ደግሞ አንቺ ስለምን ተቀምጠት ያላችሁ? እኛ እኮ እየተወያየን ነው። ከዚህ በኋላ ተነስቼ ጸሎት እንደማላረግ በምን ታውቃለህ? ስለ ማርቆስ ደስ የሚል ሀገር ነው። እኔ ግን ግቢውን አልወደውም ነበር። እኔ የማልወደው ጊዜ ነው ያሳለፍኩት 5 ዓመት ደብረ ማርቆስ። ዋይት ቫሊ ፕሊስ ስንት ገዛሹ? ይሰራል እናቴ 250 ብር ነው። ግቢ ተማርኩት ነው ደብረ ማርቆስ። አይ መርጬ ሳይሆን ማነበው መመለስ የለብኝም ብዬ ማስበውን አልመልስም። አሜን የኔ እናት በጣም እናመሰግናለን። ኤፍኤም ሆቴልማ ምግብ ምናምን በቃ ቅዱሴ መጥቶ ጋብዞኛል እዛ ሆቴል። ሜካፕ ስራ እንዳሰብኩት ስላልነበር አቆምኩት እናቴ። ፍራንኩን እባካችሁ እስከ መጨረሻው እዩት። ሳታዩ እንትን አትበሉ፣ ኮሜንት አታድርጉ። እስከ መጨረሻው እዩት። ጎዛ ምንን አውቀዋለሁ። ከግቢ በፊት ነው የተዋወቅነው። 11ኛ ክፍል እያለሁኝ ፓራዳይዝንም አውቀዋለሁ። እንትን ነበራቸው ደስ የሚል ምንድን ነበር የሚባለው? በማርያም የሆነ እንደ አገልግል አይነት የሆነ ስም ያለው ምግብ ነበረ። እኔ ኮከብ ምናምን አላውቅም። ኮከቤን አላውቀውም እናቴ። ቅዱስዬ ደህና ነው በጣም። ሚጥዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና አንድ የምወደውን አንድ ልጅ እየጻፈችልኝ ነው። የእግዚአብሔር ቃል
አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላላችኋል። አሜን። እናመሰግናለን በጣም ሰው በገባውና በተረዳው ልክ ነው የሚኖረው። እኔ የግድ ስለ ትዳር ለማውራት 15 ዓመት መኖር አይጠበቅብኝም። ፕላስ ደግሞ ምን ብላችሁ አስቡ መሰላችሁ? አሁን ናንሲን ሁላችሁም ታውቋታላችሁ አይደለ? የልብ ወግ ላይ ቀርባ ስታወራ አይታችኋታል። እሺ አሁን እናንተ ሲንግል ማምነች እያላችሁ በጣም በቃ ሰክሳላችሁ። ከዛ ከልጇ ጋር የምትሰራው ቪዲዮ ላይ እየገባችሁ አባቷስ ምናምን ትሉታላችሁ። እሺ ተጎዳ በቃ ትዳር ነበረኝ ከዛ ትዳር ያልተሳካልኝም አቆምኩኝ አለች። ከሷ በላይ ማንም ትዳር ሊጠላ የሚችል ሰው መኖር አልነበረበትም ነበር ስለተጎዳች ልጅ ስለሆነች ገና። ግን እሷ በጣም ስለ ትዳር ያላትን አመለካከት አልቀየራትም። ከዚህ በላይ ምንድን ነው የምትሉት? አሁን እኔ ግድ ትዳሬ ጥሩ ስለሆነልኝ አይደለም ስለ ትዳር ማወራው። ማለት በቃ ትዳር መልካም ነው ኦፍኮርስ በቃ መልካም ነው። የሆኑ ሰዎች ጥሩ ስላረጉት የሆኑ ሰዎች መጥፎ ስላረጉት አይደለም ስም የሚሰጠው። በቃ ትዳር መልካም ነው አለቀ። ስለዚህ እኔ የግድ ትዳር መልካም ነው ለማለት 20 ዓመቴ ላይ ስደርስ በጋብቻ 20 ዓመት ሲሞላን እኮ ምን እንደሚፈጠር አላቅም። ግን ትዳር መልካም ነው። ትዳር በረከት ነው። ይሄን እንግዲህ ማንም አይቀይረውም። ምን እንደሚፈልግ ከዚህ በላይ አላቅም። ይሄ ደግሞ እግዚአብሔር ነው ያለን እንግዲህ። ስለዚህ እኔ የግድ 4 ዓመት 5 ዓመት አላስቆጠርም ይቅርታ። ምክንያቱም 18ም 20 ዓመትም 26 ዓመትም ቆይተው የተፋቱ ሰዎችም አውቃለሁ። ስለዚህ ይሄ ማለት ቁጥር አይደለም። እና ቅድም እንዳልኩት ነው የሆነ ቪዲዮ ስታዩ መልስ ስጭ ያላችሁኝ ሜንሽን አታድርጉኝ፣ አላየውም። እሺ ዛሬማ ከዚህ ፀጉር ጋር የተሰጠኝ ነገር አለ መሰለኝ ምላስ ለቆብኝ። ባልሽን ያናደድሽው ከምር ነው? ሙሉውን ገብታችሁ እዩት። እኔ 26 ዓመቴ ነው። እናቴ በጣም ይቅርታ፣ አሁን መጨረሻ ላይ አየሁትኝ። በጣም ይቅርታ። ሌላ አንድ ልል የነበረው ነገር ነበረ ጠፋኝ። እሰዬ በጣም አመሰግናለሁ። ልዩ ለምንድን ነው አትወልጂም ወይ ለሚሉ ሰዎች ለምንድን ነው መልስ የምትሰጫቸው? እናቴ ምን ልበልሽ? መስታወቱን የት ነው የገዛሽው? የቱ መስታወት? የማስረዳት ግዴታ የለብሽም እኮ። የትኛዋ ሚስት ለባለቤቷ ከሰራተኛ በላይ መሆን አለባት? ቤቷ ነው ባለቤቷ። እናቶች እንዴት ነበር ለባሎቻቸው የሚገዙት? እኔ እውነት ለመናገር እኔ የድሮ አይነት ሚስት ነኝ ብዬ አስባለሁ። ዘመናዊነት በዚህ ነው የሚለካው ብዬ እኔ አላስብም። እንግዲህ ሁሉም ሰው እንዳመነበት እንዳደገበት ነው የሚኖረው። እኔ እንግዲህ እናቴ ቤት ስኖር ያየሁት አባቴ ኢቭን ፊልድ ወጥቶ ወይ ክፍለ ሀገር ሄዶ ከሆነ እኛ ዝም ብለን በቃ ወይ ለምሳ የተረፈ እራት ካለ ምናምን እንበላለን። ይሄ የለም ባል በቃ የቤቱ እንትን ነው። ባል ሲኖር ይከበራል፣ ብዙ አይነት ይሰራል፣ በስርዓት እንጀራ ይጋገራል። የሆነ የለም ባል በቃ ክብር ነው። እንግዲህ እኔ እንደዚህ ስል ሴቶች ዝቅ ያልነን እያልኩ አይደለም በጭራሽ። ግን ባል የቤት ራስ ነው። ባል በጣም ክብር ነው፣ ለቤት በጣም ሞገስ ነው። እኔ እንግዲህ ይሄንን እያየሁ ነው ያደግኩት። ሁሉም እያየ እንዳደገውና እንዳስተሳሰቡ ልክ ነው። እኔ ያመንኩበትን ልክ ነው ብዬ እኖራለሁ። ስለዚህ ሁሉም ሰው ደግሞ ባመነበት ልክ ነው መኖርም ያለበት የሚገባው። ግን አንዳንዴ ደግሞ የለም እያየንም እናስተካክላቸው ነገሮች ካሉ ማስተካከል ልክ ነው። ዝም ብሎ መገገም